مرحبا የዛሬ ክላሳችን የሚሆነው በአረበኛ እንዴት እንተዋወቃለን የሚለውን አጠር ባለች መንገድ እናያለን። መርሐበን በመጀመሪያ ስማችንን እንተዋወቃለን። ምን እንላለን? አና እስሚ አብዱራህማን፣ አና እስሚ አብዱራህማን፣ አና እስሚ አብዱራህማን፣ እኔ ስሜ አብዱራህማን ይባላል። መስሙከ 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 ስምህ ማነው ብለን እንጠይቀዋለን ማለት ነው። እሱም ምን ይለናል? አና እስሚ አሕመድ፣ አና እስሚ አሕመድ፣ ስሜ አሕመድ ይባላል። ከይፈ ሓሉክ እንዴት ነህ ብለን እንጠይቀዋለን። እሱ ምን ብሎ ይመልስልናል? ቢኸይሪን ወከይፈ ሓሉከ አንት፣ ደህና ነኝ አንተስ እንዴት ነህ ብሎ ይመልስልኛል ማለት ነው። ከዛ ምን ብለን እንመልሳለን እኛ? ቢኸይሪን ደህና ነኝ ብለን እንመልሳለን ማለት ነው። ሚን አይነ አንት አገርህ የት ነው ብለን እንጠይቀዋለን። አነ ሚን ኢትዮጵያ፣ አነ ሚን ኢትዮጵያ ይለናል ማለት ነው። ከዛ ወሚን አይነ አንት አንተስ ከየት ነህ ይለናል። እኛም አነ ሚን ኢትዮጵያ እንላለን ማለት ነው። በመጨረሻ እንለያያለን ማለት ነው። ምን እንላለን? ማዕሰላማ ማዕሰላማ ደህና ሁን ማለት ነው። እሱ ምን ይለኛል? ማዕሰላማ ማዕሰላማ ደህና ሁን ይለኛል ማለት ነው። መርሐበን። አሁን ደግሞ ሴቶች ሲሆኑስ የሚለውን እናያለን። አና እስሚ ኸዲጃ፣ እኔ ስሜ ኸዲጃ ይባላል። መስሙኪ ስምሽ ማን ነው ብላ ትጠይቃታለች ማለት ነው። የመጀመሪያ ሁለተኛውን ብላ ትመልሳለች። አና እስሚ ሱመያ፣ አና እስሚ ሱመያ፣ ስሜ ሱመያ ይባላል ትላታለች ማለት ነው። ከይፈ ሓሉኪ እንዴት ነሽ ትላታለች። ቢኸይሪን ደህና ነኝ። ወከይፈ ሓሉኪ አንቲ አንቺስ እንዴት ነሽ? ቢኸይሪን ደህና ነኝ። ሚን አይነ አንቲ አንቺ ከየት ነሽ? አና ሚን ኢትዮጵያ፣ እኔ ከኢትዮጵያ ነኝ። ወሚን አይነ አንቲ አንቺስ ከየት ነሽ ትላታለች። አና ሚን ኢትዮጵያ፣ አና ሚን ኢትዮጵያ። ማዕሰላማ ደህና ሁኚ አለቻት። ማዕሰላማ እሷም ደህና ሁኚ ብላ ትመልስላታለች ማለት ነው።